አጋንንታዊ ተጽዕኖ እያስቸገረ ያለው ዘንዶ እግዚአብሔር ከዚህ ከተማ ይገኛል። አትራላባራዳ ጋባን ከሚያስ ከተማው የቅዱሳን ነው። ከተማው የአማኞች ነው። ከተማው የእግዚአብሔር ሰዎች ከተማ እንዳይሆን አይታልም። ይወጣል ይቆማል የሚለው ዘንዶ እግዚአብሔር ዛሬ ማታ ያንተና እንዲህ ነው ያላቸው አስቆማለ ስቱዲና ይቆማል ብሎኛል። ኢዮሳፍጥ ከጸለየም በኋላ እንደዚህ ነው የሆነው። እንዴት እንደሆነ ጸለይን ወዳጄ። በሚመጣብህ ነውጥ አጎትን ልትፈልግ አትሄድ። የሆነ ገንዘብ ያለን ሰው ለማግኘት አትሄድ። ፊትን ወደ እሱ አቅና። እነሱ ሁለተኛ ናቸው። አንደኛው እሱ ነው። ሐኪም ቤት አንደ ሁለተኛ ነው። ፈዋሹ እሱ ነው። እግዚአብሔር አምላክ ምስክር። አንዳንዱ ፊታቸውን ያቀናሉ። ያስጨነቃቸው በኢየሱስ ስም ይቆማል። እጆቻችሁን ከፍ አድርጉና እገላገላለሁ በሆነ በከፍ በሉና እገላገላለሁ። ከዛስ ኢዮሳፍጥ ጋር የመልእክት መጣ። ሰልፉ የእግዚአብሔር ነው። በጣም የሚገርማችሁ መልእክቴን ሳሳጥር በዚህ መጽሐፍ 3 ነገር ነው የሆነው። የመጀመሪያው የኢዮሳፍጥ ጸሎት ነው፣ እኔ ላወራችሁ የፈለኩት። ሁለተኛው የእግዚአብሔር መልስ ነው። ሶስተኛው የሰልፉ ድል። ስለ ሶስተኛው ነው ያወራው። ድሉ እንዴት ነው የተገኘ? በእስራኤል ላይ የመጣው ጦርነት አሞንና ሞዓብ ከሙሳናውያን ጋር ተመካክረው የተነሱትን ሰልፍ እና ሰልፉ የቆመው እንዴት ነው? የመጀመሪያው ኢዮሳፍጥ አንድ ነገር ነው ያደረገው። እነሱ የያዙት መሳሪያ አላቸው። እነሱ የያዙት የሆነ ኃይል አላቸው። እግዚአብሔር ደግሞ ኢዮሳፍጥ ያመጣና ሚዲያው ጌጠኛ ልብስ የሚለብሱትን ሰዎች ምን በልልኝ አዘጋጅልኝ